ከጥቂት ዓመታት በፊት አዲስ አበባ ቤቴ ይሉ የነበሩት ኢሳያስ አፈወርቂ ሰሞኑንም ካይሮ ሄደዋል። 5 ቀን ይቆያሉ ተብለዋል። ከጥቂት ዓመታት በፊት አብይ አህመድን ለጥፋት ሲያሰለጥኑ የነበሩት የኤርትራው ፕሬዝዳንት በእርግጥም ወደ አለቆቻቸው በረዋል። ከጥቂት ዓመታት በፊት በኢዮቤልዩ ቤተ መንግሥት በቀይ ምንጣፍ ብቻ ሳይሆን ቀለበት በማሰር ብቻ ሳይሆን ኢሱ ጭሱ በሚለው ዘፈን ብቻም ሳይሆን ፈንዲሻና ቆሎ በማዘገንም አቀባበል ይደረግላቸው የነበሩት የሻቢያው አለቃ በፈርዖኖች ሀገር የተደረገላቸው አቀባበል እንደ አዲስ አበባው ቅጥ አምባሩ የጠፋ አይደለም። አብይ አህመድ ማንም አያድንህም ብለው በኢሳያስ ላይ በዛቱ በ24 ሰዓታት ውስጥ ወደ ካይሮ የሄዱት ፕሬዝዳንቱ ግብፅ ታድነኛለች ያሉ ይመስላሉ። ከ28 ዓመታት በፊት ኢሳያስ ኢትዮጵያ ላይ ወረራ ከከፈቱ በኋላ ለመጀመሪያ ጊዜ ወደ ውጭ ሀገር የበረሩት ወደ ግብፅ ነበር። ዛሬ ግን በመወረር ዋዜማ ላይ ሆነው ወደ ሰሜናዊ የአፍሪካ ጫፍ ወደ ሁለተኛው አፍሪካዊ ቤታቸው ተሻግረዋል። ከጥቂት ዓመታት በፊት ኢሳያስ በኢትዮጵያ ፍቅር ያበዱ የነደዱ ምናቸው ሲል የነበረው የብልጽግናው ኃይል ደግሞ ያንን ብዙ ያለበትን አንደበቱን ረስቶ ቀለበት ያጠለቀበትን ጣቱንም ዘንግቶ ግብፅ ሻቢያን ልታሴርብን ነው ብሎ ሲናገር እየተሰማ ነው። የኤርትራን ውለታ ከፍለን አንጨርሰውም ሲል የነበረው የአብይ አህመድ አንደበት ከጥንት ጀምሮ ኤርትራ ጠላት ነው እያለ ነው። በእርግጥ የአዲስ አበባዎቹ ዋሾች ንግግርም ሆነ የግብፅና ኢሳያስ ድርጊት እንግዳ አይደለም። የብልጽግናው አለቃም ሆኑ በሻቢያ ፍቅር እስከ መቃብር የሚጓዘው ኃይል አንድ አይነት ጸባያቸው ነባር የህግደፍና የግብፅ ተላላኪ መሆናቸው ደግሞም ለኢትዮጵያ ያላቸው ጥላቻ ነው ማለት ይቻላል። ባንዳነትን ከነሙሉ ልብሱ የተጎናጸፉት የብልጽግና አገዛዝ ቁንጮ ሰዎች ግብፅ ስፖንሰር ባደረገችው አመፅ ስልጣን ይዘው ለሻቢያ አሽከሮች የሹመት ድራጎት ጣል ያደረጉ ናቸው። እናም ይህ ነባር እውነት ነው። ኤርትራና ግብፅ የሚመክሩትም የሚገናኙትም በጸረ ኢትዮጵያ ጉዳዮች ላይ ሊመክሩ ነው። በሁለቱ ሀገራት መካከል የሚያገናኝ የጋራ የኢኮኖሚ አጀንዳ የለም የሚለውን ድምዳሜ ለመያዝ የሚያስችሉን እውነታዎች መካከል ኤርትራና ግብፅ የንግድ ልውውጣቸው በዓመት ከ1 ሚሊዮን ዶላር የማይበልጥ መሆኑን ስናስተውለው ነው። 1 ሚሊዮን ዶላር ማለት አዲስ አበባ ውስጥ አንድ ደህና መኖሪያ ቤት ያለውን ዋጋ የሚያህል ነው። ይህንን ልብ እንበል። ይህ የንግድ ልውውጥ የሚባለው ደግሞ ግብፅ ለኤርትራ የምትሸጠው ነዳጅ፣ የፕላስቲክ ምርትና ጸረ ተባይ መድኃኒት እንጂ ኤርትራ ወደ ግብፅ የምትልከው ቤዝ ሀቢስቲን የላትም። ሁለቱ አገሮች የሚጋሩት ድንበርም የለም። የሚጋሩት ጉዳይ ግን አለ። እሱም በጸረ ኢትዮጵያ እንቅስቃሴዎች ላይ ያላቸው የጋራ አቋም ነው። ይህ ደግሞ ከሻቢያ የመገንጠል ትግል ዘመን ጀምሮ የሚነሳ ነው። 65 ዓመታትን ወደ ኋላ ስንጓዝም የህግደፍን ወላጅ አባት ጀብሃን ግብፅ ካይሮ ላይ ሲመሰረት እናገኘዋለን። ጀብሃን አጥፍቶ ሻቢያን የፈጠረው የአቶ ኢሳያስ አፈወርቂ ቡድንም በኡስማን ሳላሳቢ አማካኝነት ከግብፅ ጋር ግንኙነቱን አስቀጠለ። ቀይ ባህርን አረባዊ ባህር እናደርገዋለን፣ ኢትዮጵያም ከባህሩ እንድትነጠል ማድረግ ያስፈልገናል፣ በአባይ ወንዝ ላይ ልትሰራው የምታስበው አንዳች ነገር እንዳይኖር ማድረግም ይገባል የሚለውን የፕሬዝዳንት ገማል አብዱልናስርንም ሆነ የአንዋር ሳዳትን ፖሊሲ ለመተግበር የተንቀሳቀሰችው ግብፅም ሻቢያን በሙሉ አቅሟ ደገፈች። ፕሬዝዳንት ኢሳያስ አፈወርቂም ግብፅ ሻቢያን የደገፈችበትን ምክንያትና ዘመን ሲያስረዱ ዋናው ነገር ከአባይ ወንዝ ጋር የሚገናኝ ነው ይሉና ቀይ ባህርም ሌላው ምክንያት ነው በማለት ያክላሉ። ማስረጃ ፍለጋ ወደ ኋላ 1988 ላይ እንመለስና ኢሳያስ እንደሚከተለው ሲናገሩ እናዳምጣቸው። ብዙሕ ታሪካዊ ምክንያታት አለው። ናይ ግብፅ ደገፍ ንኤርትራ ግብፅ ኤርትራን የደገፈችበት ብዙ ታሪካዊ ምክንያቶች አሉ። ወይ ደገፍ እንተዳ ነይሩ ኮይኑ ንኤርትራ ከም ሞጓጠይ ንኢትዮጵያ ቅሳነት መኽልኢ መሳርሒ እምበር ግብፃውያን ኤርትራን የደገፉበት ወይም ግብፅ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት ነው፣ ለኢትዮጵያ ስራ ለመስጠት። ኤርትራ ናጽነታ ክትረክብ ሞ ልኡላውነት አረጋጊጻ ክትነብር ትኽእላ ዝብል ሐሳብ አይነበረን። ኤርትራ ነፃ ሀገር ትሆናለች፣ ሉዓላዊ መሆና በሰላም ትኖራለች ብለው አይደለም። ሓደ ካብ ዓብይ ስትራቴጂያዊ ጸገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝህልሙ ቁፅጻር ናይ ግብፂ ብዘይካ ብዘይ ምርግጋ ናይተን ኣብ ውሽጢ ማይ ዝብገሰሉ ቦታ ዘለዎ ሃገራት ክመጻእ ይኽእልን ዝብል እምነት ነይርዎም። ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ አሉታው ጠማምታ ዝኸመይ ገይሩ ማዕቢሉ ኣብ ናይ
ግብፅ ፖለቲከኛታት ናቱ ታሪክ አለዎ። የግብፅ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ አለው። ሁለተኛው ታሪካዊ ምክንያት የቀይ ባህር ስትራቴጂካዊነት ነው። ካልእ ስትራቴጂያዊ ጠማምታ ናይ ግብፅ ዝበሃል ናይ ቀይሕ ባህር ሕቶ እዩ። ፕሬዚዳንቱ በራሳቸው አንደበት ያረጋገጡት ግብፅ ሻቢያን ስትደግፍ የኖረችበት ምክንያት ኢትዮጵያን ሰላም ለመንሳት ነው። ሻቢያ አገር ከገነጠለና በደጋፊዎቹ ህዝበ ውሳኔ ካስደረገ ከ31 ቀናት በኋላ ግብፅ አስመራ ላይ ኤምባሲ በመክፈት በሽፍታነት የምታውቀውን ህግደፍን በመንግስትነት ማወቀችው። ፕሬዚዳንት ኢሳያስ የአገር መሪ ሆነው በአህጉራዊ የአፍሪካ አንድነት ድርጅት የዛሬው የአፍሪካ ህብረት ስብሰባ ላይ ለመጀመሪያ ጊዜ የተሳተፉትም በግብፅ ካይሮ በተካሄደው የ1985 ሰኔ ጉባኤ ላይ ነው። ይሁን እንጂ ፕሬዚዳንት ኢሳያስ እንደሚሉት ከአገር ምስረታ በኋላ በነበሩት ዓመታት ኤርትራና ኢትዮጵያ የነበራቸው መልካም ጉርብትናና የኢትዮጵያም ሰላም መሆን ለግብጾች ምቾት የሚሰጥ አልነበረም። የርቡሕና እዮም ኢሎም ስለ ዝሓስቡ ብዙሓት ፖለቲከኛታት ኣብዚ ከባቢ ምርግጋእ ከይህሉ ንሰውራ ኤርትራ ናይ ብሓቂ ደገፍ መሃብ ዘይኮነ ከም መሳርሒ ክጥቀመሉ ምፍታን ብዙ የግብፅ ፖለቲከኞች በዚህ በእኛ አካባቢ ቀውስና ለመረጋጋት መፍጠር ይጠቅማል ብለው ያምናሉ። ለዚህም የኤርትራን ትጥቅ ትግል ለመጠቀም ሞክረዋል። ስለሚያምኑበት አልነበረም። በመጨረሻ ህዝብ ውሳኔ ተካሄደና ኤርትራ ራሷን የቻለች ሀገር ሆነች። ከኢትዮጵያም ጋር በሰላም መኖር ተጀመረ። ይህንን ግብፃውያን ፖለቲከኞች አልወደዱትም፣ ደስም አላላቸውም። ድሕሪኡ ኣብዚ ከባቢ ኣብ መንጎ ዝተፈላለዩ ሃገራት ዘሎ ዝምድናታት ብፍላይ ኣብ መንጎ ኤርትራን ኢትዮጵያን ዘሎ ዝምድና ብፅቡቅ እናማዕበለ ክኸይድ ምርኣዮም ንብዙሓት ፖለቲከኛታት ግብፂ ደስ የብሎም። ፕሬዚዳንት ኢሳያስ እንዲህ ብለው በአደባባይ ያመኑት ሀቅ ኤርትራና ግብፅ ያላቸው ግንኙነት አስመራና አዲስ አበባ ባላቸው ግንኙነት ላይ የሚወሰን መሆኑን ነው። በእርግጥም እውነቱም እሱ ሆኖ ዘልቋል። ሻቢያ ከኢትዮጵያ ጋር ሰላማዊ መስሎ በታየባቸው ከ1983 እስከ 1990 ዓ ም እና ከ2010 እስከ 2014 ድረስ የነበሩት ዓመታት ከግብፅ ጋር የነበረው ግንኙነት የተቀዛቀዘ ነበር። ከእነዚህ ውጭ ያሉት ግን ሞቃታማ ነበሩ። አቶ ኢሳያስ ከነጻነት በኋላ በነበረው ዘመን ከኢትዮጵያ ጋር የነበረው ሰላማዊ ግንኙነታችን በግብጾች አልተወደደም ያሉትን ሐሳብ በሚደግፍ መልኩ በ1990 ዓ ም ሻቢያ ኢትዮጵያ ላይ ወረራ ሲከፍት ግን ግብፅ ድጋፏን ይዛ ለመዝመት የቀደማት አልነበረም። ሻቢያ ኢትዮጵያ ላይ ወረራ ከከፈተ በኋላ ፕሬዚዳንት ኢሳያስ ለመጀመሪያ ጊዜ ወደ ውጭ አገር የሄዱት ወደ ግብፅ ነበር። ከጦርነቱ ማብቃት በኋላም በአማካኝ በዓመት አንድ ጊዜ ወደ ግብፅ ይሄዱ ነበር። ህዳሴ ግድብም ከተጀመረ በኋላ ደግሞ በአማካኝ በየ6 ወሩ ግብፅ ተመላልሰዋል። በአደባባይ ባደረጉት ንግግርም ግድቡ ግብፅን ለመጉዳት ተብሎ የተጀመረ እንጂ ለኢትዮጵያ ሕዝብ የሚጠቅም አይደለም፣ ግብፅን እንደግፋለን፣ የቅኝ ግዛት ሕጉ ትክክል ነው ብለዋል። ፕሬዚዳንት ኢሳያስ ወደ ግብፅ ያልሄዱት ከሙባረክ መውደቅና ከሙርሲ መፈንቀል በኋላ በነበሩትና እያንዳንዳቸው አንዳንድ ዓመት የቆዩ ጊዜያዊ መስተዳድሮች በነበሩባቸው ዓመታት ብቻ ነበር። ሆኖም እርሳቸው መሄድ ባይችሉም አስመራ ድረስ እየሄዱ የሚያዟቸውን የግብፅ ሹማምንት ማስተናገዳቸውን አላቆሙም። የግብፅንና የኤርትራን ግንኙነት በማስመለከት ሰፋ ያለ ሀተታን ያወጣውና በካይሮ ከሚነበቡ ጋዜጦች አንዱ የሆነው ይህ በምስሉ ላይ የምትመለከቱት ኢጅፕት ቱዴይ ሻቢያውያን አገር እንዲገነጥሉ ከተደረገው ድጋፍ እስከ 1990 ወረራ ድረስ የነበረውን ታሪክ ከ6 ዓመታት በፊት እንዲህ ሲል አስፍሮት ነበር። ግብፅ የኤርትራን የመገንጠል እንቅስቃሴ ከደገፉ ቀዳሚ ሀገራት አንዷ ነች። በ1954 በካይሮ በተከፈተ የሬዲዮ ጣቢያ የኤርትራ ታጋዮች እንዲጠቀሙበት ከማድረግ በተጨማሪ ቻሪታብል ኦርጋናይዜሽን ፎር ኤሪትሪያንስ በሚል ስም ኤርትራውያን በግብፅ እንዲደራጁ ተደርጓል። ከመገንጠል በኋላ ኤርትራን ዕውቅና በመስጠት ረገድ ግብፅ ከቀዳሚዎቹ ሀገሮች አንዷ ነች። ከ1990 እስከ 1992 በቆየው የኢትዮጵያና የኤርትራ ጦርነትም ግብፅ ወሳኝ ሚና ተጫውታለች። በአጭሩ ግብፅ የኤርትራ ትግል መወለጃ አገር ብትባል ይሻላል ይላል። ይህ የግብፅ ጋዜጦች እምነት ብቻ ሳይሆን መሪዎቻቸውም የለፉበት ሥራ ነው። የኤርትራው ፕሬዝዳንት የግብፅን ጥያቄና ጥቅም ወግነው በመቆምም የሚታወቁ ናቸው። የአፍሪካ ህብረት መቀመጫ ከኢትዮጵያ እንዲነሳ ጋዳፊና ሙባረክ ሲያስተባብሩ ድጋፍ ከሰጡ የምስራቅ አፍሪካ ሀገር መሪዎች ብቸኛው
ኢሳያስ ናቸው። አቶ መለስ ዜናዊ አፍሪካ ከአዲስ አበባ ልትነሳ አይገባትም፣ ከኢትዮጵያ የላቀ ለአፍሪካ የታገለ የለም፣ መንግስቱ ኃይለማርያም በአገር ውስጥ ነፍሰ ገዳይ ቢሆንም በአፍሪካ ውስጥ ግን አርበኛ ነበር፣ ቀዳማዊ ኃይለ ሥላሴ ለአፍሪካ የታገሉትን ያህል ማንም አላደረገም፣ እናም ከአዲስ አበባ የአፍሪካ ህብረት መቀመጫ ሊነሳ አይገባም ብለው የተከራከሩት ኢሳያስ አፈወርቂ በደገፉትና ግብጾች ባቀነቀኑት አጀንዳ ላይ ነበር። የህዳሴ ግድብ ግንባታ እየተካሄደ ባለበት ወቅት ከግብፅ ቀጥሎ በብቸኝነት የተቃወሙ መሪ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ናቸው። ይልቁንም መለስ ዜናዊ ግብፅን ለመጉዳት ብሎ የጀመረው የቂም ፕሮጀክት ነው ሲሉ በወቅቱ ከሻቢያ ሰፈር ከማይጠፉ ፖለቲካዊ ኃይሎች አንዱ በሆነው ኦኤምኤን ቴሌቪዥን አብራርተዋል። ግድቡን መለስ ዜናዊ ያሰበው ገና በ1985 ዓ ም ነው በማለትም ተቃውሞና ገጠመኛቸውን እንዲህ ተናግረዋል። I will tell you a story. I've never said it public. 1993 አንድ ተናግሬው የማላውቀውን ነገር ልንገራችሁ። በ1985 ዓ ም ለመጀመሪያ ጊዜ በአፍሪካ አንድነት ድርጅት ስብሰባ ላይ ለመታደም ካይሮ ነበርን። ከዚያ ጠቅላይ ሚኒስትሩ ስለ አባይ ወንዝ ግብጾችን ላወራቸው ፈልጋለሁ አለኝ። በዚህ ሰዓት ነው የግብፅን መሪዎች ስለ አባይ የምታወራቸው? ገና እኮ 1 እና 2 ዓመታችን ነው። ሌሎች የምንሰራቸው ብዙ ስራዎች አሉ፣ አያስፈልግም። ስለ አባይ ወንዝ ማውራት አያስፈልግም አልኩት። እሱ ግን ሄዶ የአገሪቱን ሁለተኛ ሰው አነጋገረ። ከዚያ በጣም ተናደደና መጣ። ምን ሆንክ አልኩት። አይ ሰውየው ስለ አባይ የምታወራው አንተ ማነህ ብሎ እኮ ተናገረኝ አለኝ። ከዚያም ቀጠለና አሳያችኋለሁ፣ አለቃችሁም፣ እቀጣችኋለሁ ብሎ ዛተ። የዚህ ህዳሴ ግድብ ሐሳብ የመጣው በ1985 ዓ ም ነው። እሱም ግብፅን ለመቅጣት ነው። ይህ ለኢትዮጵያ ልማት ተብሎ አይደለም። ኤሌክትሪክ ማመንጨት 5000 1000 ምናምን ሜጋዋት የሚባለው ትርጉም የለውም። ግብፅን ለመቅጣትና ለመበቀል ነው። to punish Egypt. It's not meant for the development of Ethiopia. It's not meant for the benefit of Ethiopians. Electricity, 5,000 megawatts.